መስማት የምፈልጉ ሰዎች ስላላችሁ ነው ይሄን ነገር የምናገረው እና ስለዚህ ዩቲዩብ እኔ ምንም ማውቀው ነገር የለም። አሁን ከእናንተ እኩል ነው ያየሁት። ስሜ ተቀይሯል፣ ሙሉ የቻናሉ ነገር ተቀይሯል። ስለዚህ ነገር ምንም ማውቀው ነገር የለም፣ ምንም ማለት ነው እና የሚገርም ነው። ሌላ ድራማ መፍጠር ምናምን አይደለም የኔ እንትን ማለት ነው የኔ ሀሳብ አላማ። ምክንያቱም እኔ ሌላ ህይወት ሌላ አዲስ ምዕራፍ የራሴን ላይፍ ጀምሬያለሁ። ምንም ነገር ይቅር ብዬ ማለት ነው። ገባችሁ አይደለ? በንብረትም ደረጃ በምንም ደረጃ በብዙ ነገር ይቅርታ ብያለሁ። በብዙ ነገር ታምቼ እንዳላየ ዝም ያልኩት ሰላሜን ስለመረጥኩ ነው። በጣም ብዙ ነገር ስባል በጣም ያልሆንኩትን ነገር ሆነሻል ተብዬ ሲወራብኝ ብዙ ሰው ሲናገረኝ ዝም ያልኩት ሰላሜን ስለመረጥኩ ብቻ ነው እንጂ እኔ ጋር እምነት ሳይኖር ቀርቶ አይደለም። ገባችሁ አይደለ? እና አንዳንድ ሰዎች ደግሞ ይሄ ሳቃችንን በማየት ዝም ብላችኋል አይደለ? የኛን ደስታ በማየት ብቻ የምትቃጠሉ ሰዎች አላችሁ። የኔን ደስታ በማየት እኔ ስቄ እኔ ትናንትና ከወደኩበት ራሴን ችዬ እንደምን ተጣጥሬ እዚህ በመድረሴ ብዙ ሰዎች ሊያናድዳችሁ ይችላል። እኔ የምፈልገው ያንን ነው። ገባችሁ አይደለ? እንደምችል ለእናንተ ማሳየትና እናንተ ማብሸቅ፣ በእኔ ስኬት እናንተ ማብሸቅ። እኔ ይሄ የዩቲዩብ በጣም ነው የለፋውበት፣ በጣም ብዙ ከሚባለው ላይ ነው የለፋውበት። ገባችሁ አይደለ? ታምሜ በጣም ብዙ ነገር ማይወሩ በጣም ብዙ ነገር ሆኜ ነው ያንን ዩቲዩብ እዚህ ያደረስኩት። ገባችሁ አይደለ? ግን ያንንም ከእጄ ሲወጣ እኔ ምንም አልመሰለኝም። ገባችሁ? ወድቆ መቅረሳ ወድቆ መነሳቴ ነው ዋናው ቁም ነገሩ። ስለዚህ አሁን ላይ እኔ ተነስቻለሁ አለሁ። ግን ደግሞ የሁሉ ድራማ እኔ ላይ እንዲፈጠር አልፈልግም። ከመጀመሪያ ከሀስ ከፖ እኔ ላይ ድራማ ነው የሚፈጠረው። ገባችሁ አይደለ? ምክንያቱም እኔ ወጥቶ የሚናገርልኝ የለም፣ ወጥቶ የሚያስረዳልኝ የለም፣ ወጥቶ እሷ እንደዚህ ናት ብሎ የሚከራከርልኝ የለም። ገባችሁ አይደለ? ማንም ሰው ቢመሰክርልኝ፣ ማንም ሰው የሆነ ነገር የሚለው እኔ ቆሜ ስታይ ከወደኩበት ከፍ ብዬ ስታይ ነው የሚመሰክርልኝ። በወደኩ ሰዓት ማንም ከጎን አይኖርም። ገባችሁ አይደለ? ስለዚህ የሚገርም ነው። አሁን ሌላ ድራማ ለመፍጠር ምናምን አይደለም የመጣሁት። እንዴት ብዬ ቪዲዮ እንደምሰራ ግራ ስለገባኝ ቀጥታ ላይቭ ነው የገባሁት እና ስለዚህ ዩቲዩብ ቻናል እኔ ሌላ ምንም ማለት አልፈልግም። ግን ደግሞ ምንም ስለ እንደዚህ አይነት ነገር ምንም እንደማላቅ ለእናንተ ለመንገርና ቻናሉ ያለውም ሰውዬ እንዲያየው ስለፈለኩ